السلام عليكم ورحمة الله وبركاته. زوجة بزيسة بيسامتو ودنان تميتسو حبشا إسلاميك راديو نو. حبشا إسلاميك راديو. قال الله تعالى: قل إن الموت الذي تفرون منه فإنه ملاقيكم ثم تردون إلى عالم الغيب والشهادة فينبئكم بما كنتم تعملون. السلام عليكم ورحمة الله تعالى وبركاته. كبراتنا كبران ود يا حبشا سلامة يريد አድማጮቻችን እንደምን ሰነበታችሁ? እኛ ጋር አልহামዱሊላህ እነሆ ሳምንታዊ ሀበሻ ሬዲዮ መሰናዷችን ሰዓቱን ጠብቆ ወደ እናንተ መጥቷል። በዛሬው መሰናዷችን አብረናችሁ ቆይታ የምናደርገው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነው። ታዲያ እንደተለመደው የመግቢያ መሸጋገሪያ መንዙማ አድምጠን የምንመለስ ይሆናል። ቆይታችሁ ከኛ ጋር ይሁን። መርሐባ ለበ መርሐባ መርሐባ ለበ መርሐባ ሰላም አለይኩም 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 መርሐባ ለበ መርሐባ ሰላም አለይኩም مرحبا ودي مرحبا السلام عليكم عاشقوشاشين منظومة السلام عليكم مرحبا بي بسيمة السلام عليكم عفوسي فكري العصمة السلام عليكم قباوين بالله برحمة بهنا وخليك العالم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم مرحبا نبي مرحبا السلام عليكم مرحبا ودي مرحبا السلام عليكم كفتكوتك قلبي مازقا السلام عليكم عربان ضي سمعت قنزا السلام عليكم الارسونا ويمن قباقا السلام عليكم عقوا ياسم صلى نيوزا بنعفقو سينو لله يدلم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم يا عمبياتو تشولو عورا السلام عليكم محمد شفيع الورى السلام عليكم شتنو دايما زمرة السلام عليكم حبيبي بي ستارة تقبلات بلني يوزم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم عينو تزالي بطواتو السلام عليكم نزاتو ترسو فنجتو السلام عليكم اكندبو شفا شفتو السلام عليكم مراكي وبسونتو رجم ماجر አይደለም السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم يا فتو صدال قصتا السلام عليكم عبرينو بكن بماتا السلام عليكم يا مخلوقة عينتا السلام عليكم ضاج منك ولافتا يا شرالي وسطنهم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم عندبتو مرزنا بي السلام عليكم شمقاينو كالله كربي السلام عليكم فقكتاو كروكنو سابي السلام عليكم نور عزلو على فنجاو قوامي يعيو يميعرقون لا يملوم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم كاببالك وابدبو السلام عليكم ما ماركون جنان سبسبو السلام عليكم يمثل النور لا نور زنبو السلام عليكم جمالو يطلفال سبو يستلال للاون عالم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم يزونيا فكرو قرانتي السلام عليكم انصفا صفا عنجوتي السلام عليكم اكيا يرى حلوتي السلام عليكم يطرى البلو حياتي يلا روحي فداكم السلام عليكم مرحبا نبي مرحبا مرحبا نبي مرحبا السلام عليكم يزونيا فكرو قرانتي السلام عليكم تنسى
የተከበራችሁ አድማጮቻችን እንግዲህ በድጋሚ እኔም አሰላሙ አለይኩም ለማለት እወዳለሁ። ይህ ተወዳጁ ሀበሻ ኢስላማዊ ሬዲዮ ሁለተኛው ምዕራፍ 49ኛው ሳምንታዊ ፕሮግራማችን ነው። እንግዲህ ወንድሜ መሐመድ መግቢያ ላይ በጠቀሰው የቁርአን አያ ያው ከሞት ከህይወት በኋላ ስላለው ሀገር ስለ አኺራ ለማስታወስ ታስቦ ነው። እንግዲህ በዛሬው ክፍላችን የሰው ልጅ በአኺራ የሚያጋጥመው በጣም በርካታ ከባባድ መዋቂፎች ወይንም ጉዳዮች አሉ። ለዛ መዘጋጀት ራሳችንን ሂሳብ ማድረግ ያስፈልጋል የሚለውን ታሳቢ እንድናደርግ እንግዲህ እኛም እናንተም ውድ አድማጮቻችንም ስለ አህዋል የውሚል ቂያማ በቂያማ ቀን ስለሚታዩ አንድን ሰው ስለሚያጋጥሙ ከባባድ ክስተቶች ወደ እናንተ የምናደርስ ነው የሚሆነው። እንግዲህ የሰው ልጅ አላሁ ተባረከ ወተዓላ ወደዚህ ወደ ዱንያ ሲመጣ ገና ከመምጣቱን በፊት እንግዲህ ምን ያክል ቀናትን ሰዓታትን በሰዓትም እንቁጠረው በቀንም እንቁጠረው በአመትም በወርም ምን ያክል ጊዜን ዱንያ ላይ እንደሚያሳልፍ ምን እንደሚሰራ ምን እንደሚበላ ሪዝቁ ምን እንደሆነ በአጠቃላይ እያንዳንዱ እንቅስቃሴው የሚናገረውም የሚያስበውም ከሰው ጋር የሚያደርገውም ለብቻው የሚያደርገውም ተደብቆ የሚሰራውም በግልጽ የሚሰራውም ሁሉንም ክስተት አላሁ ተባረከ ወተዓላ ያውቃታል። አላሁ ተባረከ ወተዓላ ያውቃል። አንድ ሰው እንግዲህ ያው የሚኖረው አላሁ ተባረከ ወተዓላ ለዚህ ሰው በሻለትና በወሰነለት መልኩ ነውና እንደዛም ከመሆኑ ጋር እንግዲህ የሰው ልጅ ምን እንዲሆን ታዟል? አላሁ ተባረከ ወተዓላን በብቸኝነት እንዲያመልክ አላህን ብቻ እንዲገዛ በነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም እንዲያምን እንዲሁም ከዚህም በተጨማሪ ግዴታ የሆኑት ተብሎ ነቢዩ ዐለይሂ ሰላቱ ወሰላም በሳቸው አማካኝነት ሸሪዓችን ያስቀመጠልንን ነገር እንድንሰራ እርሱ የከለከለንን ነገር ደግሞ እንድንከለከል ከዛ ነገር እንድንቆጠብ እንድንርቅ አላህ አዞናል። ታዲያ አንድ ሙስሊም ከሱ የሚጠበቀው በአጠቃላይ የነቢዩን ዐለይሂ ሰላቱ ወሰላም አስተምህሮ እርሳቸው ያስተማሩትን ትምህርት በትክክል መተግበርና እንድንርቅ ደግሞ እንድንቆጠብ የነገሩንን መጥፎ ወይንም ሐራም ክልክል ነገራቶችን መራቅ ነው ከኛ የሚጠበቀው ማለት ነው። ታዲያ ይህንን ሲያደርግ ቆይቶ ወይንም ደግሞ አላሁ ተባረከ ወተዓላ አንድን ሰው ፈትኖት በወንጀል በማዕሲያ በተለያዩ ሐል ህይወቱን ሊያሳልፍ ይችላል። አላ ኩሊ ሐል በኢማን ላይ ሆነም በማዕሲያ በኩፍርም ሆነ በወንጀል በየትኛውም ሐል ቢሆን የሰው መጨረሻው እንግዲህ የሆነ ጊዜ ላይ ያበቃል፣ ይሞታል እና ከሞተ በኋላ የሚያጋጥሙት ከባባድ ነገሮች አሉ ከቀብር ጀምሮ ማለት ነው። አንድ ሰው ከዱንያን ለቆ ሲወጣ ወደ በርዘኽ የበርዘኽ ህይወት ወይንም የበርዘኽ ዓለም ነው። በቀጥታ አንድ ሰው ወደ ጀነት ወይም ወደ ጀሃነም አይደለም የሚሄደውና ከቀብር ጀምሮ የተለያዩ የሚያጋጥሙት ነገሮች አሉ። ከዛም በኋላም ደግሞ ከቀብሩ ተቀስቅሶ ከወጣ በኋላ የተለያዩ መዋቂፎች አሉ እንግዲህ አኺራ ላይ ወይንም የቂያማ ዕለት የሚያልፍባቸው አንድ ሰውና ለነኚህ ከባባድ ጊዜያት ከፊታችን ላሉት ትክክለኛው ዓለም ዱንያ ትንሽ ነች። ትንሽ ሆና ግን የምትሸውድ ነች። ብልጭልጭ ነገር ያላት የምታታልል ብዙ ምኞትን ለወደፊቱ እንድናልም እንድንመኝ የምታደርግ ግን ሐቂቃውን ስናየው በቅጽበት በሰከንድ የምታመልጠን የሆነች ሀገር ነች። ነገር ግን ያኛው ዘላለማዊና ዘውታሪ ነው። ለዛ ዓለም ለዛ ሀገር ምን አዘጋጀን የሚለውን በደንብ በጥሞና ራሳችንን እንድንፈትሽ ነው እንግዲህ ይህንን ወደ እናንተ ማድረስ የፈለግነውና እኔም ወንድሜ መሐመድ ነጅብ መሀል ላይ ሰው ከቀብር ከወጣ በኋላ ወይንም ከተቀሰቀሰ በኋላ የቂያማ ዕለት ምንድነው የሚያጋጥመው ከባባድ መውቂፍ የሚለውን በዚህ ፕሮግራም መጨረስ ባንችልም አንዳንዶቹን ወደ እናንተ የምናሻግርና የምናካፍላችሁ ነው የሚሆነው። አሁን በቀጥታ ወደ ሼኻችን አሸይኽ ሙራድ ኑር ሐፊዘሁላህ ወደ እሳቸው የደርስ ፕሮግራም ከእምነታችን ጓዳ ነው የምንሻገረው። እንግዲህ አብራችሁን ቆዩ። ከእውቀት ማህደር በዚህ መሰናዷችን ከብቁና ታማኝ ዑለሞቻችን አስተምሮ የተወሰዱ የተለያዩ አንገብጋቢና ጠቃሚ ነጥቦችን ወደ አድማጮች የምናቀርብበት ልዩ የዕልም ማዕድ ነው። ከእውቀት ማህደር ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ለሁል ፈድሉ ወለሁል ሰናኡል ሐሰን صلوات الله المولى البر الرحيم
والملائكة المقربين على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا شئت سهلا سهل لنا أمورنا يا رب العالمين. أما بعد السلام عليكم ورحمة الله وبركاته. ود أدماجوቻችን ባለፈው ሳምንት عدم تتبع عورات الناس የሰዎችን ነውር عيب ስላለመከታተል የተወሰነ ነገራቶችን ገልጸን ነበር። ኢንሻአላህ በአሁኑ ደርሳችንም ያለፈውን እንቀጥላለን። ሁላችንም ይሄን ደርስ በመናዳምጥበት ጊዜ ሊላሂ ሱብሓነሁ ወተዓላ ብለን ለአላሁ ሱብሓነሁ ወተዓላ ብለን ማዳመጣችን እንዳንረሳ። በጎ ስራ ማንኛውም ሷሊህ ጥሩ ስራ ከአላሁ ተዓላ ዘንድ ተቀባይነት የሚኖረው ለአላሁ ተባረከ ወተዓላ ተብሎ ሲሰራ ስለሆነ ንያችን ለአላሁ ተባረከ ወተዓላ ማጥራትን እንዳንረሳ አስታውሳችኋለሁ። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲታቸው ምን ይላሉ? መን ሰተረ ዐላ ሙእሚኒን ዐውረተን ፈከአነማ አሕያ መውኡደህ ይላሉ። አንድ ሰው ሙእሚን ላይ የሆነን ዐይብ ነውር እሱ የሚያውቀው የሆነውን ዐይብ ነውር የሰተረለት የሸፈነለት ያላጋለጠው ሰው ትልቅ ሰዋብ እንዳለው ሲነግሩ ምን አሉ? ፈከአነማ አሕያ መውኡደህ أي فكأنما أنقذ بنتا صغيرة دفنت حية قبل أن تموت. إيه سو ثوابو تلك كمهونو من اندادرقنا وقالوا عندت حي هونج بهيوت يالج سيت بهيوت يالج تكبرا كما موتا بفيت اندادانات سونو قالوا مالتم إيه سو كمؤمن يهونون سو عيب እንዳለበት ያወቀ ያንን عيب የሰተረ ከሆነ ሊላሂ ተዓላ ብሎ ያንን عيب ያላጋለጠ ከሆነ የሰተረ ከሆነ ትልቅ የሆነ ثواب አለው ትልቅ የሆነ ምንዳ አለው። የሱም አምሳያው ምንድነው? ይሄ ሰው ያደረገው ድርጊት ምንድነው ይመስላሉ? አንድ ሴት ሐይ ሆና በህይወት ያለች ተቀብራ ከመሞቷ በፊት እንዳዳናት ሰው ነው አሉ። ስለዚህ ሙእሚን የሆነ ሰው ላይ عيب ካየና ነውር ካየና መሰተር ይኖርብናል። ፈዲሃ ማውጣት የለብንም። ለሰው ተናግረን እርሱ እንዲዋረድ ከሰዎች መካከል በዛ عيب ነገር እንዲታወቅ ማድረግ የለብንም። ያ ነገር عيب ሸሪዓ የሚጋጭ ነገር ከሆነ ያ ነገር በሸሪዓ የማይፈቀድ ነገር ከሆነ ሰውየው ሊላሂ ተዓላ ብለን በመምከር ማስተካከል ይኖርብናል እንጂ ሰውየውን ለማዋረድ መሮጥ የለብንም ማለት ነው። በሌላ ሐዲሳቸው ነብያችን ሰለላሁ ዐለይሂ ወሰለም ምን ይላሉ? لا يستر عبد عبدا في الدنيا إلا ستره الله يوم القيامة ይላሉ። አንድ ባሪያ ሌላን ባሪያ ዱንያ ላይ አይሸፍንለትም عيبون እያወቀ عيبون አይሰትርለትም ኢላ ይህን ባሪያ አላሁ ስብሓነሁ ወተዓላ ነገ የውም القيامة የሰተረው ቢሆን እንጂ ይላሉ። ማለትም لا يستر عبد عيب عبد في الدنيا إلا ستر الله له عيبه يوم القيامة فلا يفضحه ማለትም አንድ ሰው ዱንያ ላይ ያለ የአንድን ባሪያ عيب የወንድሙን عيب የወንድሙን ነውር እያወቀ ያንን ነውር ሊላሂ ተዓላ ብሎ የሚሸፍንለት ከሆነ የሚደብቅለት ከሆነ አላሁ ስብሓነሁ ወተዓላ ይሄ عيبون የሰተረውን ሰው ነገ የውም القيامة عيبون ነውሩን ይሰትርለታል ይሸፍንለታል ፈዲሃ እንዲወጣ አያደርገውም ማለት ነው። والفضيحة يوم القيامة أشد ነገ የውም القيامة ደግሞ ውርደት ፈዲሃ የበለጠ ዱንያ ላይ ካለው ፈዲሃ የከበደና የጠነከረ ነው የሚሆነው። لأنه في الدنيا يفتضح أمام عدد قليل من الخلق ምክንያቱም ዱንያ ላይ አንድ ሰው ተዋረደ ከተባለ ፈዲሃ ሆነ ከተባለ ከተወሰኑ ሰዎች ፊት ላይ ነው ፈዲሃ የሚሆነው። የሱን ነውር የሚያውቁ የተወሰኑ ውስን ቁጥር ያላቸው ሰዎች ናቸው የሱን ነውር ሊያውቁ የሚችሉ። أما يوم القيامة فيفتضح أمام الخلائق سبحان الله. بيوم القيامة ግን ከተዋረደ አላሁ ተዓላ እንዲዋረድ ካደረገው ከነዛ ሁሉ ኸልቆች ፊት ሆኖ ነው የሚዋረደው። ከነቢዩላህ አደም አለይሂ ሰላም ጀምሮ እስከ መጨረሻው እስከ የውም القيامة ያሉ ሰዎች ባሉበት ቦታ ነው ፈዲሃ የሚሆነው የሚዋረደው። ስለዚህ ዱንያ ላይ ያንድን ወንድሙን ፈዲሃ ያንድን ወንድሙን عيب የሰተረ ከሆነ ሰውየው አላሁ ስብሓነሁ ወተዓላ ነገ የውም القيامة እንዳይዋረድ ያደርገዋል። ከነዛ ሁሉ ኸልቅ ፊት ፈዲሃ አያደርገውም አላሁ ስብሓነሁ ወተዓላ። ይህን የሰማ ሰው
የወንድሙን አይብ ለመሰተር መሮጥ አለበት። የወንድሙን አይብ ለመሰተር መሽቀዳደም አለበት። ወንድማችን አይብ ካየንበት መጥፎ ነገር ካየንበት መክረም ማስተካከል ይኖርብናል። መክረም ማስተካከል ነው እንጂ ያለብን እሱን ለማዋረድ መጣር የለብንም። ሐታ አንድ ሰው ምን ይላሉ ዑለማዎች የወንድሙን አይብ ካየ ምን ይበል በልቡ ወይኔ ይሄን አይብ ሳላይ አስተካክሎ ቢሆን ይሄን አይብ ሳላቅበት ቢያስተካክለውስ ብሎ ይመኛሉ። ከዛም ሂዶ ሊላሂ ተዓላ ብሎ ፈዲሃ አይቡን ስላወቀበት ደስ ብሎት ያሸማቀቀ እንዲነግረው ሳይሆን በልቡ የሚፈልጉ ሂዶ ሊላሂ ተዓላ ብሎ ያንን አይብ እንዲያስተካክል ብሎ ነይቶ አይቡ እንዲያስተካክል እርሱ ያኒ በሁለቱ መካከል የሚያልቅ ነገር ሆኖ ይመክረዋል ማለት ነው እንጂ ይሄን አድርጓል ብሎ ለሰዎች ማስተራጨት የለበትም። ያወቀውን አይብ ያወቀውን ነውር ማለት ነው። ስለዚህ በሸሪዓችን የመጣው የሰውን አይብ እንድንደብቅ ነው። ሰው አይብ ካየንበት ያንን አይቡ መደበቅ አለብን፣ እሱንም መምከር ይኖርብናል ማለት ነው። يروى عن الإمام الشافعي رضي الله عنه أنه قال الإمام الشافعي رضي الله عنه بلوال تبلو يتزجبوا قدموش አሉ። እነዛ ምንድናቸው? ኢማሙ الشافعي رضي الله عنه ምን ይላሉ? إذا شئت أن تحيا سليما من الأذى وحظك موفور وعرضك صين ይላሉ። ከአذى ከችግር ሰላም ሁነህ መኖር ከፈለክ አዛ ሳያገኝህ ሰላም ሁነህ መኖር ከፈለክ وحظك موفور وعرضك صين እንደዛውም ደግሞ እጣህ ሰፊ ሆኖ ከሰዎች ዘንድ እጣህ ብዙ ሆኖ ሰዎች ደግሞ ያንተን ማንነት እንደ ያኒ አንተን በአንድ ነገር እንዳያነውሩ ከፈለክ ያንተን ማንነት እንዳይነኩብህ ከፈለክ ምን አሉ? لسانك لا تذكر به عورة امرئ فكلك عورات وللناس ألسن አሉ። ምላስህን ተጠንቀቅ አሉ። መጥፎ ነገር እንዳትጠቅስበት፣ ምላስህን አይብ ነገር እንዳታወራበት። እገሌኮ እንዲህ ነው እገሌኮ እንዲህ ነው እያልክ ምላስህን በመጥፎ ነገር እንዳትጠቀም ተጠንቀቃሉ። የሰውን አይብ እየጠቀስክ ምላስህን ከመጠቀም ተጠንቀቃሉ። ከዛ ምን አሉ? ፈኩሉከ ዐውራቱን ወሊናሲ አልሱኑ አሉ። አንተ እኮ ብዙ አይብ አለህ፣ ብዙ አንተ የምታውቀው የሆነ ሰዎች የማያውቁት አላሁ ስብሓነሁ ወተዓላ የሚያውቅብህ የሆነ ሰዎች የማያውቁት ብዙ ነውሮች አሉ። ብዙ ነውሮች ሊኖሩብህ ይችላሉ። ስለዚህ አንተ ብዙ ነውሮች ስላለብህ ሰዎችም ምላስ ስላላቸው አንተ የወንድምህን አይብ እንዳወቀው ሁሉ ሰዎች ደግሞ ያንተን አይብ ሊያውቁ ይችላሉ። አንተ በወንድምህ ላይ እንዳወራው ሁሉ ሰዎች ደግሞ ባንተ ላይ ሊያወሩ ይችላሉ። ስለዚህ ምላስህን የሰውን አይብ በመጥቀስ አትጠቀም፣ በምላስህ የሰዎችን ነውር አታውራሉ። وعينك إن أبدت إليك معايبا فصنها وقل يا عين للناس أعين አይንህ ደግሞ የሰዎችን አይብ ካሳየችህ፣ በአይንህ የሰዎችን ነውር ካየህ፣ አይንህ የሰዎችን ነውር ግልጽ ካደረገችልህ ጠብቃት አይንህን። ለአይንህ ደግሞ ምን በል? አይኔ ሆይ ሰዎች እኮ አይን አላቸው፣ ማለትም እኔ የሰውን አይብ በዚህ አይኔ እንዳየሁት ሁሉ ሰዎች ደግሞ አይን አላቸው። አላሁ ተዓላ የኔን ነውር ሰዎች እንዲያዩብኝ ሊያደርግ ይችላል በል። ማለትም ያየኸውን አይብ ለሰዎች አትናገር። አንተ አይን እንዳለ ሁሉ ሰዎችም አይኖች አላቸው። አንተ የሰውን አይብ እንዳየህ ሁሉ ሰዎችም ያንተን አይብ ሊያዩብህ ይችላሉ። አንተ የምታወራ ከሆነ የሰዎችን አይብ አይተህ ሰዎችም ያንተን አይብ አይተው ሊያዋርዱህ ይችላሉ። وعاشر بمعروف وسامح من اعتدى وفارق ولكن بالتي هي أحسن አሉ። وعاشر بمعروف ከሰዎች ጋር በምትኖርበት ጊዜ በመልካም አኗኗር ኑር። ከነሱ ጋር መልካም ግንኙነት ይኖርህ። መጥፎ ግንኙነት ከነሱ ጋር መኖር የለበትም። በጥሩ ስነ ምግባር ከነሱ ጋር ሁን። መጥፎ የሆንክ ሰው እንዳትሁን። ወሳሚሕ መን ያዕተዳ አንተ ላይ ደግሞ ገደብ ያለፈ ሰው ካለ፣ የበደለህ ሰው ካለ፣ ችግር ያደረሰብህ ሰው ካለ አፉ በል፣ ምህረት አድርግ፣ ይቅር በል። አንተን በመጥፎ ነገር የጠቀሰህ ካለ፣ አይብ ያወራብህ ሰው ካለ ሊላሂ ተዓላ ብለህ ምን በለው? ይቅር በለው። ወፋሪቅ ወላኪን ቢለቲ ሂየ አሕሰኑ ደግሞ ከአንድ ሰው ጋር መለያየት ከፈለክ
አንድ ሰው ጋር በጓደኝነትም በሌላ ነገርም አብረህ መቀጠል ካልፈለግ ከሱ ጋር ተለያይ። ነገር ግን በምትለያይበት ጊዜ በጥሩ መንገድ ነው እንጂ መለያየት ያለብህ ተጣልተህ የሱን አይብ እያወራህ እሱን በመጥፎ ነገር እየጠቀስከው ከሱ ጋር ተበዳድለህ መሆን የለበትም። ከአንድ ሰው ጋር መለየት ካለብህ ከአንድ ሰው ጋር አብረህ መቀጠል ማትፈልግ ከሆነ ከሱ ተለይ። ነገር ግን ስትለይ በመልካም መንገድ ተለይ። ማለትም እሱን በደለህ በሱ ላይ አውርተህበት የሱን አይብ እየዘገዘክ ለሰዎች እያወራህ በመጥፎ እየጠቀስከው መሆን የለበትም። ስትለያይም በስነ ስርዓቱ በሰላም መለያየት አለብህ እንጂ በበደል መለያየት የለብህም ይላሉ። وقال رسول الله صلى الله عليه وسلم أيضا من ابتلي بشيء من هذه القاذورات فليستتر بستر الله አንድ ሰው የሰዎችን አይብ አይቶ ማውራት እንደሌለበት ሁሉ ደግሞ እሱ አይብ ከተከሰተበት ሐራም ነገር ከሰራ አላሁ ስብሓነሁ ወተዓላ የሚያቅበት የሆነ ሰዎች የማያውቁት የሆነ ነውር ከሰራ አላሁ ስብሓነሁ ወተዓላ የከለከለውን ነገር ሚዳፈር ከሆነ ሚሰራ ከሆነ ይህ ሰው ምን ያደርግ? ሰዎች ነውሩን አላወቁበትም። ሐራም ይሰራል፣ ወንጀልን ይሰራል፣ አላህ የከለከለውን ነገር ይዳፈራል። ሰዎች አላወቁበትም። እሱ ያንን ነገር ያውቃል፣ አላህ የከለከለውን ነገር እየሰራ እንደሆነ ያውቃል። ይህስ ምን ያደርግ? ማድረግ ያለበት ተውባ ማድረግ አለበት። ወደ እንደዚህ ድርጊቶች ይህን አይነት መሰል ድርጊቶችን መስራት የለበትም፣ ማቆም አለበት። ስለዚህም ሲነግሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መንብቱልየ ቢሸይء ምን هذه القاذورات እነዚህ ቆሻሻ የሆኑ ነገራቶችን በመስራት በላ የወረደበት ካለ የተፈተነ ካለ ሐራሞችን የሚሰራ ፈተና ነው ይሄ። አንድ ሰው ሐራሞችን የሚሰራ ከሆነ መጥፎ ነገራቶችን አላህ የከለከላቸውን የሚሰራ ከሆነ ፈተና ነው ለሱ፣ ይሄ በላ ነው። ከነዚህ ቆሻሻ ከሆኑ ነገሮች መካከል የተፈተነ ሰው ካለ በላ የወረደበት ካለ እነዛን በመስራት ምን ያደርጋሉ? ፈልየስተቲር ቢሲትሪላህ በአላሁ ስብሓነሁ ወተዓላ ሲትር ይሸፈናሉ። ማለትም ሰውየው ሐራም ነገር ሰርቷል። ሐራም ነገር እንደሰራ ሰዎች አላወቁበትም፣ አላሁ ተዓላ ግን ያውቃል። ይሄ ሰው ምን ያድርግ? ተውባህ ያድርግ። ተውባህ ማድረግ አለበት፣ ወደ አላህ መመለስ አለበት። ያንን ወንጀል ደግሞ መስራት የለበትም። ነገር ግን አላሁ ተዓላ ከሸፈነው አላህ ከሰተረው ሰዎች ያንን ወንጀል ካላወቁበት በዛው መቆየት አለበት እንጂ እኔ እኮ ይሄን ሰርቻለሁ፣ እዚህ ወንጀል ላይ ሞድቄያለሁ፣ ይሄንም ሰርቻለሁ፣ የገሌን ገንዘብ ወስጃለሁ፣ እገሌንም ሰርቄዋለሁ፣ እከሊት እንዲህ አድርጌታለሁ እያለ አላሁ ስብሓነሁ ወተዓላ የከለከለውን ነገር የሰራውን ለሰዎች በግልጽ አይናገር። ሐራም ላይ ከወደቀ ሐራምነቱን አውቆ ተውባህ ማድረግ አለበት እንጂ ለሰዎች ያ የሰራውን ነገር እንዲሰርቻለሁ እያለ ለሰዎች መዝራት የለበትም። ለሰዎች ማከፋፈል፣ ለሰዎች ማስፋፋት የለበትም ያን የሰራውን ነገር ማለት ነው። ስለዚህ አንድ ሰው ሐራም ቢሰራም ያን ሐራም ነገር ሰዎች እስካላወቁ ድረስ ተውባህ አድርጎ መሰተር ነው ያለበት እንጂ ይሄን ሰርቻለሁ ብሎ ለሰዎች ያንን ነገር ማስፋፋት የለበትም። ተውባህ ግን ማድረግ አለበት፣ ወደ አላህ መመለስ አለበት። ስለዚህ ሰው ላይ አይብ ካየ ያንን አይብ ማውራት የለበትም። ሰዎችን በአይብ ነውራቸውን ፈትሾ አግኝቶ አይባቸውን መዘክዘክ የለበትም። እሱም ደግሞ አይብ ነገር ከተከሰተበት ነውር የሆነ ነገር ከሰራ ተውባህ ማድረግ አለበት። ተውባ የሚያስፈልገው ነገር ከሆነ ለሰዎች ደግሞ ያንን ነገር መጥቀስ የለበትም። አላህ ከሰተረው በአላህ ሲታር መሸፈን ነው ያለበት። አላሁ ስብሓነሁ ወተዓላ በሰማን ተጠቃሚዎች አድርገን። وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته. قد حننت إلي أن أعيش لدي، قد حننت إلي أن أعيش لدي، منيتي طه حبيبي أن أرى عيني، منيتي طه حبيبي أن أرى عيني، منيتي طه حبيبي أن
أعيش لديك منيتي طه حبيبي أن أرى عينيك منيتي طه حبيبي أن أرى عينيك فهو زين الناس عاطر الأنفاس فهو زين الناس عاطر الأنفاس يسعد الجلاد بالصلاة عليه يسعد الجلاد بالصلاة عليه قد حننت إليك أن أعيش لديك منيتي طه حبيبي أن أرى عينيك منيتي طه حبيبي أن أرى عينيك سيدي المختار جامع الأسرار سيدي المختار جامع الأسرار يرتقي الحضار بالصلاة عليه يرتقي الحضار بالصلاة عليه قد حننت إليك أن أعيش لديك منيتي طه حبيبي أن أرى عينيك منيتي طه حبيبي أن أرى عينيك ውድና የተከበራችሁ አድማጮቻችን እያደመጣችሁ ያላችሁት ሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 49 ነው። ከእምነታችን ጓዳ መሰናዱ ተመልሰናል። ውዱ ሼኻችንን አላሁ ተዓላ ይጠብቃቸው። ወንድሜ ኻሊድ እንዳነሳው እንግዲህ ዛሬ እያነሳን ያለነው መውት ስለሚባለው ነገር ከሞት በኋላ ስላለው ነገር ነውና እንግዲህ ነቢዩ አለይሂ ሰላቱ ወሰላም በሐዲስ ከነገሩን ሰይዱና ጅብሪል አለይሂ ሰላም ወደ ነቢያችን አለይሂ ሰላቱ ወሰላም መጥቶ ሰሐበቶችን ለማስተማር ከጠየቃቸው ነገራቶች መካከል ስለ ኢማን ሲጠየቁ ሰይዳችን አለይሂ ሰላቱ ወሰላም ካሉት መካከል አንቱ አሚና ቢየውሚል አኺር ነው በመጨረሻው ቀን ልታምን የሚል ነገር አለና ይሄ የመጨረሻው ቀን የሚባለው ነገር ከሞት በኋላ ላለው ነገር ነው። ይሄ ማመን የሚባለው ነገር በመጨረሻው ቀን በቂያሙ ሰዓ ማመን በመጨረሻው ቀን በትንሣኤ ቀን ማመን የሚባለው ነገር ከእስልምና መሰረቶች የኢማን መሰረቱ አንዱ ነውና ሰውየው በዚህ ማያምን ከሆነ ሙስሊም ሊሆን አይችልም። እና ይሄ ሞት አለብን ነገ መቀስቀስ አለ ሂሳብ አለብን የሚባለው ነገር ማመኑ ግዴታ የሆነ ነገር ነው። ነብዩ አለይሂ ሰላቱ ወሰላም የነገሩን ነገር ነው። ሁላችንም ቢሆን ወንድም ኻሊድ እንዳነሳው ሞት የሚባለው ነገር ሰውየው በማንኛውም ሁኔታ በማንኛውም ሐል ላይ ይሁን መሞቱ አይቀርም። እንግዲህ የመጀመሪያው ሰውየው ቂያሙ ሰዓ የቂያማ መቆም የሚባለው ነገር የሚጀምረው መቼ ነው ከተባለ ከባዕት ነው የሚጀምረው። ሰውየው በሚቀሰቀስ ጊዜ ሁሉም ሰው ከሞተ በኋላ ሰዓቱ ሲደርስ ይቀሰቀሳል። መቀስቀስ የሚባል ነገር አለ። የዛ ታይም ነው የሚጀምረው። እንግዲህ ሰውየው ቂያማ የሚጀምረው የዛ ታይም ነው። ሰዎች በተለያየ ሐል ሊቀሰቀሱ ይችላሉ። ነብዩ አለይሂ ሰላቱ ወሰላም በሐዲስም እንደነገሩን እንደ ሐላቸው ማለትም ዱንያ ላይ እንደሰሩ ስራ ነው። ሙእሚኖች ከሆነ እየተመገቡ ለብሰው በጥሩ ሁኔታ ይቀሰቀሳሉ። ኩፋሮች ከሆኑ ደግሞ መላኢካዎች በፊታቸው እየጎተቷቸው ነው የሚሄዱት ወደ መሰብሰቢያው ቦታ ወደ አርዱል ማህሸር ወደ መሰብሰቢያ ቦታ በሚሄዱበት ታይም ላይ እንዴት ነው የሚሄዱት? መላኢካዎች በፊታቸው እየገተቷቸው ነው የሚሄዱት። ይሄ ዱንያ ላይ በሰሩት ስራ ነው።
ከፊሎቹ ደግሞ ዝም ብለው ማሽየን የሚሄዱም አሉ። ሰውየው ነገ አኺራ ላይ የሚጠቅመው እዚጋ ዱንያ ላይ የሰራው ስራ ነው። በአኺራ የምትመዘነው ያ ዱንያ ላይ የሰራት ስራ ነው። መጀመሪያው ቁርአን አንቀጽ ላይ እኮ እንደተጠቀስነው የሰው ልጅ መቼም ሞትን የሚወድ የለም አይደል እንዴ? ሞትን ይፈራል፣ ከሞት መራቅ ይፈልጋል። ነገር ግን አላሁ ሱብሓነሁ ወተዓላ በቁርአን እንደነገረን ከዛ አናመልጥም። ሞት የሚባለው ነገር ልናመልጠው አንችልም። ቁል ኢነል መውተ አለዚ ተፊሩነ ሚንሁ ፈኢነሁ ሙላቂኩም። ሞት የሚባለው ነገር ልታመልጡት የሚችሉ ነገር አይደለም፣ ልናልፈው የምንችለው ነገር አይደለም። ስለዚህ ሁልጊዜም ቢሆን ራሳችንን ልናታላ አይገባም። ነገ ለአኺራ ለሚዛን ነገ እኮ እንግዲህ በቀጣይም የምናነሳ ይሆናል። ዱንያ ላይ የሰራነው ስራ ነገ በኪታብ መልክ የምንቀበለው እዚጋ የሰራነው ነው። በቀኝ በኩል እንቀበለው ይሆን በግራ በኩል ሊሆን የሚለው ነገር ሊያሳስበንና ልንቆረቁርበት ልናስብበት ለአኺራችን ልንሰራበት የሚገባ ጉዳይ ነው። ውድ አድማጮቻችን እንግዲህ ውድ አድማጮቻችን ላለማርዘም ያክል ወደ ቀጣዩ መሰናዶ የምናመራ ይሆናል። ቀጣዩ ፕሮግራማችን የሚሆነው የአዲስ ጣዕም መሰናዶ ነው። አብራችሁን ቆዩ። አዲስ ጣዕም በዚህ ፕሮግራም ከሀበሻ ራዲዮ አድማጮችና ተከታታዮች ለሌሎች አርአያ የሚሆኑ እህት ወንድሞችን እንዲሁም የተለያዩ ኡስታዞችን እየጋበዝን የህይወት ተሞክሯቸውን የሚያጋሩበት በተጨማሪም የተመረጡ ኢስላማዊ ዜናዎች የሚጠናቀሩበትና የአድማጮች የመንዙማ ግብዣ የሚስተናግድበት ልዩ መሰናዶ ነው። አዲስ ጣዕም። የተከበራችሁ የሀበሻ ኢስላማዊ ሬዲዮ አድማጮቻችን አሁን ደግሞ እንግዲህ በአዲስ ጣዕም ፕሮግራማችን ወደ እናንተ መጥተናል። በሰሞኑ በዓለማችን ምን አበይት ወሳኝ ክስተቶች ተከናወኑ የሚለውን ኢንሻአላህ ወደ እናንተ እናደርስ ነው የሚሆነው። እንግዲህ በሀገር ቻይና በሆንግ ኮንግ ለመጀመሪያ ጊዜ ለሚካሄደው የሐላል ምግብ ፌስቲቫል በመቶዎች የሚቆጠሩ ሰዎች እንግዲህ ወደ ቲም ሻቹይ ጎርፈዋል። እንግዲህ በመድበለ ባህል ብሔረሰብ ሊንክ ሴንተር እና በከተማው የሐላል ሰርቲፊኬት ቦርድ የተዘጋጀው ፌስቲቫሉ እንግዲህ 12 በሐላል የተመሰከረላቸው የምግብ ንግዶችን ሰብስቦ ሰፊ የምግብ አሰራርን ሂደት ገምግሟል፣ አቅርበዋል። እንግዲህ ከህንድ የጎዳና ላይ መክሰስ እና ከመካከለኛው ምስራቅ ሻወርማ እስከ ሐላል የጣሊያን ፓስታ እንዲሁም ባህላዊ ሩዝ ዱባዎችና ሌሎች የሐላል ምግቦችን በዚህ ፌስቲቫል እንደቀረቡ ለማወቅ በቀጣዩ መረጃችን ደግሞ እንግዲህ ወደ መካከለኛው ምስራቅ ወደ ሀገር ፍልስጤም ነው የምንሄደው። በወራሪዎች እጅ ያለችው ፍልስጤም እንግዲህ በግዛት ወራሪው የአይሁድ ቡድን በያዘው ግዛት ላይ ከፍተኛ የነበልባል ሰደድ እሳት መቀስቀሱ ታውቋል። እንግዲህ ይህም እሳት በበርካታ የሲቪልና ወታደራዊ ቦታዎችን አጥቅቷል። በርካታ የአይሁድን ወታደሮች እንዲሁም መሳሪያዎቻቸውን ከጥቅም ውጭ ማድረጉም ተረጋግጧል። እንግዲህ የአይሁድ ባለስልጣናት ያስቸኳይ ጊዜ አዋጅን አውጀዋል። የውጭ እርዳታም ጠይቀዋል። እንግዲህ በቁድስ ተራሮች ላይ እሳት በማቃጠል የተጠረጠሩት 3 ሰዎች እንግዲህ በቁጥጥር ስር መዋላቸውን አረጋግጠዋል። በቁድስ ከተማ ያው እነሱ ኢየሩሳሌም ብለው በሚጠሩት እንግዲህ በስተምዕራብ በኩል በሚገኝ ተራሮች ላይ ከፍተኛ የእሳት ቃጠሎ የተቀጣጠለ ወደ ሰፊ ቦታዎች በመዛመት በዋና መንገዶች ላይ ደግሞ የትራፊክ እንቅስቃሴ መኪኖችን በደንብ እንደፈለጉ እንዳይንቀሳቀሱ እንዲቆም አስገድዷቸዋል ማለት ነው። በቁድስ ቴል አቪቭ አውራ ጎዳና አካባቢ ደግሞ የእሳት ቃጠሎ ተነስቶ በትንሹ 22 ሰዎች ቆስለዋል። እንግዲህ በዚህ በወራሪዋ ሀገር አይሁድ በያዘችው ግዛት የእሳት አደጋ ባለስልጣን እሳቱን ለመቆጣጠር የቻልኩትን አደርጋለሁ ሲል ጥሪን አስተላልፏል ለሀገሩ ሰራዊት። አገራዊ ድንገተኛ አደጋ ላይ ነን እና በተቻለ መጠን የሰው ህይወት ለመታደግና እሳቱን ለመቆጣጠር የሚቻለውን ሁሉ ኃይል ማሰባሰብ አለበት ሲሉ ተደምጠዋል። በርካታ ሙስሊሞች የቀሪው የዓለም ክፍል ደግሞ እንግዲህ ይህች ወራሪ ሀገርና ዛሊም በዳይ የሆነች በርካታ ቀናት በ40-50 ሺህ የሚበልጡ ንጹሃንን የገደለች ሀገሩን ያወደመች የፍልስጤምን እንግዲህ የጀግኖች መፍለቂያ የሆነችው ጋዛን እንግዲህ ምን እንዳደረገች ይታወቃልና አላሁ ተዓላ ለዛ
የሷን ጀዛውን ወይንም ላደረገችው እቺ አይሁድ ለምታደርገው ጥፋት የአላህ ቁጣ ነው የሚሉ በርካታ ሰዎችም እንግዲህ እየተደመጡ ነው። መጨረሻው ምን እንደሚሆን ደግሞ ተከታትለን ወደ እናንተ የምናደርስ ይሆናል። ወደ ኤዥያ ደግሞ በምንሄድበት ሰዓት በህንድና ፓኪስታን መካከል ያለው ውጥረት በጣም ተባብሷል። እንግዲህ ሰሞነኛ ዓለም አቀፍ ጉዳይ ሆኗል። ሁለተኛው ወይንም ዘግይቶ የወጣው መረጃ እንደገለጸው ዴሊ ከ36 ሰዓት ባነሰ ጊዜ ውስጥ የሥራ ማቆም አድማ እንደምትጀምር ያሳያል ማለት ነው። እንግዲህ የህንድ ሚዲያ የፓኪስታን ጦር በጃሙና ካሽሚር ድንበር ላይ መተኮስ እንደጀመረ ዘግቦ ነበር። የህንድ ሚዲያ እንግዲህ ጠቅላይ ሚኒስትር ናሬንድራ ሞዲን ጠቅሶ እንደዘገበው የታጠቁ ኃይሎች ለፓኪስታን ምላሽ እንዲሰጡ ሙሉ ነጻነት ሰጥተዋል። ሞዲ በብሔራዊ የጸጥታው ምክር ቤት አስቸኳይ ስብሰባ ላይ እንግዲህ የታጠቁ ኃይሎች የምላሾቻችንን መንገድ፣ ኢላማዎችና ጊዜን የመወሰን ሙሉ የአሰራር ነጻነት አላቸው ብሏል። ሞዲ በጦር ኃይሎች ሙያዊ ብቃት ሙሉ እምነት እንዳለው ምንጮቹ አክለው ተናግረዋል። እንዲሁም ሀገራዊ ቁርጠኝነታችን በሽብርተኝነት ላይ ከፍተኛ ጉዳት ለማድረስ ነው ሲሉ ተደምጠዋል። የሞዲ አስተያየት የመጣው እንግዲህ የመከላከያ ሚኒስትሩ ራጅናት ሲንግ፣ የብሔራዊ ደህንነት አማካሪ አጄት ዶቫል እንዲሁም የመከላከያ ሰራዊትና ዋና አዛዥ ጀነራል አኒል ቻውን፣ የጦር ኃይል አዛዥ ጀነራል ኦፔንድራ ዴቪድ፣ የአየር ኃይል አዛዥ ማርሻል አርት ፕሪት ሲንግ እና የባህር ኃይል ዋና አድሚራል ዳኔሽ ኬ ትሪፓቲ በተገኙበት ስብሰባ ላይ ነው። እንግዲህ አላሁ ተዓላ ሀገራችን ዓለሙን በአጠቃላይ ሰላም እንዲያደርግ ዱዓ የምናደርግ ነው የሚሆነው። اللهم صل على محمد حبيب الله المحبوب الربي الحشمي العربي. اللهم صل على محمد حبيب الله المحبوب الربي الحشمي العربي. اللهم صل على محمد حبيب الله المحبوب الربي الحشمي العربي. اللهم صل على محمد حبيب الله المحبوب الربي الحشمي العربي. قالت يدرسوا كونات لادسوا በትንሿ ንጋት ሰጡን ትልቁን ሰው እደሞኛን መረጠን መዳስ በጠበጠን መርሑንም መደዱን እንድንሆን ከታቢ እስኪ ላወደሰው ያንን የልቤን ሰው غفلا يلابسوا يمتلኝ جبي حبيب الله المحبوب ربي الحشمي العربي. اللهم صل على محمد حبيب الله المحبوب ربي الحشمي العربي. እንኳን የኔ ብዕር ቀለሜ ትንሹ ለእርሱ አይደል መምጣቱ ሰማይ በለው አርሾ ግን እስግድ የለውም ለዱንያ ለዓይሾ ልጣሰሊን ነበረ መተኛው ሐቢቢ ወርቅ ልሁን ብሎ ተራራው ቢማልደው እርሱ መች ወደደው መለሰው ሲለምቢ حبيب الله المحبوب ربي الحشمي العربي. اللهم صل على محمد حبيب الله المحبوب ربي الحشمي العربي. እኔማ ወድጄው ረፍታቷል ቀልቤ ታልዘየርኩት እጄ በልቤ ተስቤ አይሞቀኝ ለብሼ አልጠግብ ጎርሼ ሸውቀ ሆኖ ርሼ ታልሆንኩኝ ቀራቢ ቀልቤ ከስቶ ሳስቷል ጀሰዴ ሟሞቷል አይኔም ሆኖለታል እምባውን አዝናቢ حبيب الله المحبوب ربي الحشمي العربي. اللهم صل على محمد حبيب الله المحبوب ربي الحشمي العربي. ስሙ ቢያለብሰው የሃይባውን ካባ ሀብትና ሕይወቱን ጽዲቅ ያሉት ጀባ ዱዓው ተነጣጥሮ መረም ቢያድነው ክፍቱ እንደነደነው ሰይፉን ሆኖ አንጋቢ ዑስማንም ቢለክፈው ሕጉ አርገፈገፈው አድርጎ ታረፈው ፉርቃኑን አንባቢ حبيب الله المحبوب ربي الحشمي العربي. اللهم صل على محمد حبيب الله المحبوب ربي الحشمي
علي نجسه فتفتوى قرسه بهدايا درما قميص لبسه كليلو نطلو للجو سرقو دمو ما درقو يا أهل البيت وابي يا كوناتو ملاو يالتايو مسلاو يا أنستوش طلا يا وندوش مربي علي بالله المحبوب ربي الحشمي العربي اللهم صل على محمد حبيب الله المحبوب ربي الحشمي العربي أبا تستلفو جهليني والسجاو بمدد قوتنا جلبو يكبدو يا محبو شؤون يا ما يلمدو كرامتنا انددو بقى هنا ارتبي اني استكلف اللف قطعتون وتلكف لا صوت سلف كبشر بلوي نبي علي بالله المحبوب ربي الحشمي العربي اللهم صل على محمد حبيب الله المحبوب ربي الحشمي العربي بلاتنا نفسي تركا وكلاتي أنتم بنفقنا وأدب مساتي زوب يستات يا لكمي مقباتي ذنب الأسشلالان يسيطر حبيبي نظرة ليلة قيتا أنتون يا يولتا كجاليو تجي للاوي نبي علي بالله المحبوب ربي الحشمي العربي اللهم صل على محمد حبيب الله المحبوب ربي الحشمي العربي ባህሪ ወንደመልኩ ሁሉንም በለጠው የባህሪው ዝጋኝ ወጆዶን ጨለጠው አንቢያ መላይካ አውሊያ አልገለጠው ሚሳል ለሻርቦ ከወኗቸው ረቢ ቢታሰስ ቢዳሰስ የላይታችሁ ግጂም كتونا تاتول دم دا أحمر نبي علي بالله المحبوب ربي الحشمي العربي اللهم صل على محمد حبيب الله المحبوب ربي الحشمي العربي بحر مدهونو زافو كله كلام كونه كلهم قرطاس بمرهم يسلم مدحو تكتبوبت زوتر وزلالم بحرم زافو مالقو التنكم نبي باجر نتو وندن برزنجي አይችልም የኛ ጅል ሆነው ከታቢ علي بالله المحبوب ربي الحشمي የተከበራችሁ አድማጮቻችን እንግዲህ ተወዳጁ ሐበሻ እስላማዊ ሬዲዮ ምዕራፍ 2 49ኛው ሳምንታዊ ፕሮግራም ወደ እናንተ መድረሱን ቀጥሏል። እንግዲህ ወንድሜ ነጂብ ሰፋ ባለመልኩ ስለ የውመል ቂያማ እንግዲህ ክስተቶች ከምን እንደሚጀምር ወደ እናንተ ያደረሰ ነበር። አው የሰው ልጅ ከቀብር ወጥቶ የጀነት ሰው ጀነት እስኪገባ ጀሃነም እስከሚገባ በአጠቃላይ በውስጡ ብዙ መዋቂፎች ብዙ ክስተቶችን አካቶ ይሄ ትልቅ ክስተት በአጠቃላይ ቂያማ ይባላልና እንግዲህ ከነዛ ከባባድ ክስተት መካከል ወንድሜ መሐመድ አንደኛው ሚዛን ነው። ሚላሉ ዑለማዎች ልክ እንደ ዱንያ ሚዛን በግራና በቀኝ አካፋ ያለው ሚዛን አለ። ብዙ ጊዜ ፍርድ ቤት ላይ ምናምን እንደ ምልክት ሆኖ እናያዋለን። ልክ እንደ ሎጎ አርማ ሆኖ ድሮ የምንጠቀምበት የነበረው ሚዛን ነው። ልክ እንዳሁኑ ዲጂታል ወይንም ያኛው እህል የሚመዘንበት ሳይሆን በግራና በቀኝ አካፋ ያለው የሆነ ሚዛን ማለት ነው። ነገር ግን የውመል ቂያማ ስራችን የሚመዘንበት ሚዛን በመጠን በጣም ግዙፍ ነው። አሁን እኛ እንደምናያት ሳይሆን በጣም ትልቅ ግዙፍ የሆነ ሚዛን ነው። በቀኝ በኩል የሰው ልጅ ኸይር ስራው፣ በግራ በኩል ደግሞ መጥፎ ወይንም ሰይአው ይቀመጣል። እንግዲህ እንደ ሁኔታው ነው። ሱብሃንአላህ ምን ይላሉ ዑለማዎች? መጥፎና ጥሩ ስራው መጥፎ ስራው ያነሰ ኸይር ስራው የበዛ ከሆነ ይህ ሰው ወደ ጀነት ነው የሚገባው። እንዲሁም መጥፎ ስራውና ኸይር ስራው መልካም ስራው እኩል ከሆኑ አላሁ ተባረከ ወተዓላ እንግዲህ ተመልከቱ የሱን መሐሪነት አዛኝነት። መጥፎና ጥሩ ስራው እኩል ከሆነ አላህ መሐሪ ነውና ወደ ጀነት ያስገባዋል። ነገር ግን መጥፎ ስራው በዝቶ ኸይር ስራው አነስ ካለ ከቀነሰ
تحت مشيئة الله ነው የሚሆነው እንግዲህ አላሁ ተባረከ ወተዓላ ኢንሻአ عذبه وإن شاء غفر له ከፈለገ አላህ ይቀጣዋል የሰራውን የመጥፎ ስራውን ያክል ጊዜ ተቀጥቶ ወደ ጀነት ይገባል ከፈለገ ደግሞ አላሁ ተባረከ ወተዓላ እንዲሁ ሊምረው ይችላል አማ ኩፋሮችን ግን ካየን ምንም ኸይር ስራ የላቸውምና መጥፎ ስራቸው ብቻ ነው የሚመዝነው ማለት ነው ይህ እንግዲህ በአእምሮአችን ስናየው ስንስለው በጣም ከባድ ይሆንና ልንዘጋጅበት የሐቂቃ ሁሉም ሰው ወደ ፍራሹ ሲሄድ ሌሊት ምሽት ላይ በሚተኛበት ሰዓት የመጨረሻ ስራው ሊሆን የሚገባው ምንድነው ሞት እንዳለበት አስታውሶ ቀኑን ሙሉ ምን ሰራው ምን ኸይር ስራ ሰራው ኸይር ሰርቶ ከሆነ ያ አላህ ተቀበለኝ መጥፎ ሰርቶ ከሆነ ደግሞ ለወንጀሉ ማህርታን ለምኖ ነው መተኛት ያለበት ከእንቅልፉ ሲነቃም ምን መስራት አለብኝ ቀኔ በምን መልኩ ነው ማለፍ ያለበት የሚለውን ታሳቢ አድርጎ ነው መንቀሳቀስ ያለበት ኸይር ስራ ላይ ይቆይ ዘንድ የሚለውን እንግዲህ ወለናንተ ለማድረስ እንወዳለን በቀጣይ ደግሞ እንግዲህ ከአድማጮች መድረክ ከውድ አድማጮቻችን የመጡ ጥያቄዎችን በዓለም አቀፍ ዳዒ ዶክተር ሼክ አቡበከር ሱለይማን አስመልሰን ወለናንተ የምናጋራበት ፕሮግራም ላይ ደርሰናል እንግዲህ እርሱን አድምጠን አስከትለን ደግሞ ነሽዳን ጋብዘናችሁ ወደ መጨረሻው ፕሮግራም የምንመለስ ነው የሚሆነው መልካም ቆይታ የአድማጮች መድረክ በዚህ ፕሮግራማችን ከወድ አድማጮች የሚላኩ ዲናዊ ጥያቄዎችን ተቀብለን በዑለሞች ምላሽ እንዲሰጥባቸው የምናደርግበት ልዩ መድረክ ነው የአድማጮች መድረክ የተከበራችሁ አድማጮቻችን እንግዲህ የዚህን ሳምንት ጥያቄዎች በዚህ መልኩ ወደ እናንተ የምንደርስ ይሆናል የመጀመሪያው ጥያቄያችን በድምጽ ነው የላከው እንደሚከተለው እናቀርባለን السلام عليكم ورحمة الله تعالى وبركاته እንዴት ናችሁ ደህና ናችሁ ኡስታዞች እና እንደምን አላችሁ አልহামዱሊላህ እኔ በጣም ደህና ነኝ እና የሆነ ጥያቄ ነበረኝ እና የሆነ ባለፈው አብራርታችሁት ነበር ይሄን ጥያቄ ማለት ነው አንድ ሰው ዱንያ ላይ አጋጣሚ ጅበልቶት ወይም ደግሞ ዱንያ ላይ ተበታትኖ የቀረ ሰው ዱንያ ላይ ተወሰነ በዘጋቢው አንድ ሐላቸው ደግሞ አይጠየቅም ሌላው ጥያቄ ደግሞ ለአኺራ ይቀመጥለታል ምናምን ብላችሁ ነበርና ኡስታዛችን መርሐባ እና እንደዚሁም አንዳንድ ሰዎች አሉ እና ምን ይላሉ ጁምዓ ቀን የሞተ ሰው አይጠየቅምና በጁምዓ ቀን አይጠየቅም ከዛ በማንግስቱ ማለት ቅዳሜ ቀን ነው የሚጠየቀው ቅዳሜ ቀን ለቅዳሜ ቀን ይቀመጥለትና ከዛ ቅዳሜ ጧት ይጠየቃል የሚል ነገር አለ እሱን ኢንሻአላህ እንዴት ነው እንፈታው መርሐባ እሱን በተብራሩልኝ ኢንሻአላህ ደስ ይለኛል መርሐባ ኡስታዙና መርሐባ ነው ጥያቄውን ደግሞ ትንሽ አይቼው ነበር እና ኢንሻአላህ እኔ ከናንተ ካንደበታችሁ መስማት ፈልጌ ነበር መርሐባ ኢንሻአላህ ከተመቻችሁ በወንድማችን አማካኝነት በተናገሩኝ ደስ ይለኛል ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ጁሙዓ ቀን የተቀበረ ሰው አይጠየቅም የሚለው ሳቢት ነገር አይደለም አንዳንድ ሰዎች ያሉታል አንዳንድ ዑለሞች ተከሰውታል ነገር ግን የተረጋገጠ ማስረጃ የለውም ይሄንን ጉዳይ በጥብቅ የሚያረጋግጥ ማስረጃ የለውም على كل حال ዛሬ ሳይጠየቅ ለነገ መተላለፉ ያው እንዳና ይባልም ከመጠየቅ አልዳናም አይጠየቅም የሚባሉ ሰዎች ከነጨራሹ ጥያቄ እንሰላቸዋል እንጂ ቀን ይቀየርላቸዋል በሚል መልኩ አይደለም ሁለተኛው ጥያቄያችን ደግሞ እንዲህ ይላል السلام عليكم ورحمة الله وبركاته እንዴት ናችሁልን ጥያቄ ነበረኝ ሙስሊም ሆኖ ሶላት የማይሰግድ ሰው ያረደው እርድ ይበቃል ወይ ይበላል ወይ بارك الله فيكم صلاة ما يسجد سو اردو حلال ነው ካፊር አይደለምና ጀምሁሮቹ አልከፈረም የሚሉት ሙስሊም ነው ስለዚህ እሱ ያረደው ይበላ حلال ነው ያው እርድ በክት የሚሆነው አራጁ ሰው ወይ የአላህን ስም ሳይጠራ ሌላ ነገር ጠርቶ ሌላ ስም ጠርቶ ካረደ አሊያም ደግሞ ከነጭራሹ ካፊር ከሆነ በአላህ ይካደ ከሆነና ከአህል ኪታብና ከመንላቸው ከይሁድና ከነሷራ ሌላ ያለ ካረደው ሙሉ ለሙሉ በክት ይሆናል ይሁድና ነሷራ በትክክል አህል ኪታብ የሚባለውን መስፈርት የሚያሟሉ የአላህን ስም ጠርተው ካረዱ ሌላ ነገር መሃል ላይ ካልጠሩም እነሱም ያረዱት حلال ይሆናል
ስለዚህ ሙስሊም ሰው ቢስሚላህ ብሎ እስካረደ ድረስ ሌላ ነገር እስካልጠራ ሶላትን ባለመስገዱ ምክንያት ያረደው በክት ይሆናል አይባልም። ቀጣዩ ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ኡስታዝ? ባላችሁበት አላህ ይጠብቃችሁ። ጥያቄ ነበረኝ። እርሱም የዛሬ 7 ዓመት ይሆናል ኢትዮጵያ ያለው ባለቤቴ ወደ አረብ ሀገር ሲሄድ ገንዘቡን ለእናቱ ነበር የሰጠው። እናም አንድ ቀን ብር ስታወጣ ባለቤቴ ካስቀመጠው ብር ወደቀባት። እርሷም አላየችውም ነበር። እኔ ሳገኘው 50 ብር ነበር። ለእርሷ ሳልነግር የባሌ ገንዘብ ነው ብዬ ተጠቀምኩት። ይህ እንዴት ይታያል? ባረከላሁ ፊኩም። የባል ገንዘብ ነው መጠቀም ይቻላል የሚለው ያው ፍቃድ እስካለ ድረስ ተሰሩፍ ማድረግ ትችያለሽ ምን ነገር እስካለ ድረስ አው ግን ሌላ ሰው በፍቃዱ ተሰጥቶ ተሰሩፍ እንዲያረግ ተሰጥቶ ለምሳሌ እናትየው ከዚያ ላይ ያነሳች ምትጠቀም ከሆነ ከዚያ ላይ ከወደቀባት የሷ ነውና መመለስ ነው ያለባት። እሷ በሷ ፍቃድ ወይም በሷ ኢዝን ውስጥ ያለን ገንዘብ ነውና እየተጠቀመች ያለችው። ስለዚህ ይሄንን ይቅርታ መጠየቅ ወይም ደግሞ ለእናትየው መመለስ አሊያም ደግሞ ለባልየው ይሄ አንተ ካንተ ገንዘብ እንደዚህ ነው የወደቀ ነው ብሎ መልሶ መስጠቱ ተገቢ ነው። ወይ ማዕፉታ መጠየቅ ማለት ነው። ያው ብዙ ብር ስላልሆነ ትንሽ ስለሆነ በይቅርታ የሚታለፍ ይሆናል። አራተኛው ጥያቄያችን ደግሞ እንዲህ ይላል። አሰላሙ አለይኩም ወራህመቱላህ። ሁላችሁንም አላህ ይጠብቅልን። ጥያቄ ከአባቴ ጋር ጸብ ላይ ነን። የጸቡ መንስኤ ለኔ ባል የሚሆን ሰው አምጥቼ አባቴን ዳረኝ አልኩት። እርሱም ከሸሪዓ ውጭ ባለ ምክንያት አልድርም አለኝ። እኔም ካልሆነ ሌላ ዳረኝ ስል እምቢ ብሎ ተጣላንና አጎቴን ወክሎ ነበር ኒካህ የታሰርኩት። እናም ከዚያ በኋላ ይቅርታ ስጠይቀው ከእርሱ ጋር እስካልተፋታሽ ድረስ አልታረቅም አለኝና 2 ዓመት ሆነን። በየጊዜው ይቅርታ ጠይቀዋለሁ። ከባሌም ጋር ስለተጣላን መፋታት አይቀርምና ይቅር በለኝ ስለው እምቢ አለኝ እና ግዴታ ኒካሂ መውረድ አለበት ወይ ይላል። ያው የባልነት ሸርጠን እስካሟላ ድረስ ማለትም ኩፍ እስከሆነ ወይም ደግሞ ለአንዲት ሴት የሚመጥናትና አቻዋ ከሆነ ወላጅ አባት እምቢ ማለት የለበትም። ለምን ማየት ግልጽ የሆነ አዳዋ እሱን የሚጎዳው ቀጥታ ያለ ነገር ከሌለ። ስለዚህ እኔ አልደረሽም ከፈለግሽ አጎትሽ ይዳርሽ ብሎ ወደ አጎት በውክልና ካስተላለፈ ያው ትዳሩ ወይም ኒካሁ ተከስቷል። አሁን ካልፈታሽ የሚለው ነገር ሚስት ነችና ሚስት እንደፈለገች እኔ መፍታት አትችልም። ባለቤቷ ሲፈታት ነው። ባለቤቷ ደግሞ ትዳሩን መቀጠል ከፈለገ አባት ሊያስገድደው አይችልም። ከመሰረቱ አቻ ያልሆነ ሰውን ግን ካልዳረኝ ብላ ከጠየቀች ሴት አባትም ቢል ይችላል። እምቢ ካለም ተሰሚነት የሚያገኘው እሱ ነው፣ የሷን ጥቅም ያስከበረላት ስለሚሆን። የተከበራችሁ አድማጮቻችን እንግዲህ ለዚህ ሳምንት ወረፋ የያዙ ጥያቄዎችን እነኚህን ይመስሉ ነበር። አሁንም በድጋሚ ለማሳሰብ ያክል ጥያቄ የምንቀበለው በአንድ መስመር ብቻ ነው። እርሱም በስልክ ቁጥራችን 0947 10 97 21 እደግመዋለሁ በ0947 10 97 21 በዚህ ቁጥር ብቻ በቴሌግራም ወይንም በዋትስአፕ መላክ የምትችሉ መሆኑን ለመግለጽ እንወዳለን። ወደ ቀጣይ ፕሮግራማችን ነው የማሻገራችሁ። መልካም ቆይታ። ይጣራል ብሎ ሀያቴ ያለ ሩሄ ፊዳኩም አሰላም አለይኩም ስሞታትሟል ከልቤ አይጠፋም ከቱ ካሳቢ አንቱኖ ትዳር ቀለቤ በተኛ ዋላ ማገቤ አንቱኖ ትጀማል ልዓለም አሰላም አለይኩም ከፋለ ፍቅሩ መጠኑ ናፍቆቱ ጸና ያዘይኑ ወለቀ ሳሳበት ጎኑ አቶን ከላየ በዓይኑ ዓርፍም ከቶ አይተኛ አሰላም አለይኩም
ነቃልቅናው ማማ السلام عليكم ያልታየ ከቶ አልተሰማ السلام عليكم ተላብሶ ሃይባና ግርማ السلام عليكم ዘለቀ አርሾ ከሰማ በሩሕም ደግሞ በቀላም አሰላም አለይኩም مرحبا نبي مرحبا مرحبا نبي مرحبا السلام عليكم ጨፍኔ ካልቅናው ማማ السلام عليكم ያልታየ ከቶ አልተሰማ السلام عليكم ተላብሶ ሃይባና ግርማ السلام عليكم ዘለቀ ያርሹ ከተማ በሩህም ደግሞ በቀላም ሰላም አለይኩም مرحبا نبي مرحبا مرحبا نبي مرحبا السلام عليكم ማለዳ መቶ መደዱ السلام عليكم ናፍቆቱ ማረከኝ ውዱ السلام عليكم አይችልም ፍቅሩ መልመዱ السلام عليكم ላንቶ ነው መንጎዳጎዱ እንዳይወት ብዬ በማናም ሰላም አለይኩም مرحبا نبي مرحبا مرحبا نبي مرحبا السلام عليكم ክቡራትና ክቡራን ውድ አድማጮቻችን እስካሁን እየተከታተላችሁ ያላችሁት ሳምንታዊ የሀበሻ እስላማዊ ሬዲዮ ምዕራፍ 2 ክፍል 49 ነው። እንግዲህ ስለ አኺሩ ሰዓ የመጨረሻው ቀን ስለሚባለው ነገር እያነሳን ነው። ከዛ በፊት ግን አንድ ነገር ላነሳ ፈለኩ። ዱንያ ላይ ምን ማድረግ አለብን የሚለውን ሷሊሖች ምን ያደርጉ ነበር የሚለውን አንድ ነገር ልጥቀስ። إن لله عبادا فطنا تركوا الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا من يلالو الله سبحانه وتعالى بله يهونو أتقياء يهونو عبادوش باريوش አሉት የአላሁ ተዓላን ትእዛዝ የሚፈጽሙ የከለከላቸውን የሚከለከሉ ተረኩ ዱንያ ወኻፉ الفتن ፊትናን በመተው ዱንያን እርግፍ አድርገው የተው በዱንያ ላይ ችክ ብለው የማይልከሰከሱ ባሮች አሉት። نظروا فيها فلما علموا أنها ليست لحي وطنا ዱንያን በተመለከቷት ጊዜ ምናዩ علموا أنها ليست لحي وطنا ዱንያ ዘውታሪ አለመሆኗን ዘላለማዊ መኖሪያ አለመሆኗን ተመለከቱ አወቁ። የዚህን ጊዜ جعلوها لجة واتخذوا ምን አድርገው ያዟት ልክ እንደ ባህር واتخذوا صالح الأعمال فيها سفنا ባህርን የምንሻገረው በምንድነው? በሰፊና ነው። ልክ ዱንያን ደግሞ መሻገሪያ እንደ ባህር አደረጉና ጥሩ ስራን መሸጋገሪያ ያደረጉ ሷሊሖች ማለት ነው። ለዚያ እኛም ዱንያን መሸጋገሪያ ልናደርጋት የሚገባው በጥሩ ስራና በጥሩ ስራ ሊሆን ይገባል። ውድ አድማጮቻችን የመጨረሻውና ቀጣዩ መሰናዷችን የሚሆነው ከደጋጎች ፋና ነው። እሱም መሰናዶ የምታደምጡ ይሆናል። እኔ ከዚሁ የምሰናበታችሁ ይሆናል። ፕሮግራሙን አዘጋጅተን ወደ እናንተ ያደረስነው እኔ ወንድማችሁ መሐመድ ነጂብ ከወንድሜ ኻሊድ አብዱራህማን ጋር በጋራ በመሆን ነበር። እስከ ቀጣይ ሳምንት መልካም ሳምንት ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። السلام عليكم يا روح الحمد يا مصطفى
السلام عليكم